ሁላችሁም ኤክስኢ ስናይፐር የሚባለውን ፎሬክስ ትሬደር በዱባይ ሆቴሎችና ሪዞርቶች ሲዝናና ወይንም በኤምሬትስ አየር መንገድ $80,000 ከፍሎ ወደ ተለያዩ ሀገሮች ሲጓዝ ካንዴም ሁለቴም አይታችሁ ሊሆን ይችላል። ግን ሁላችሁም እዚህ ጋር ለመድረስ የተጓዘውንና ያሳለፈውን አስቸጋሪና ከባድ የህይወት መንገዱን አታውቁ። ኤክስኢ ስናይፐር የተወለደው አዲስ አበባ ላይ ሲሆን ያደገው ግን አዳማ ከተማ ላይ ነበር። የኤሌመንተሪና ሃይስኩል ትምህርቱም አዳማ ላይ ነበር የተከታተለው። ግን ከባዱና አስቸጋሪው የህይወት ክፍል የተፈጠረው በ19 ዓመቱ የ12ኛ ክፍል ናሽናል ኤግዛም ከወደቀ በኋላ ነው። የትምህርት ውድቀትን እንደ ህይወት ውድቀት የሚያስበው ማህበረሰቡና ቤተሰቡ ህይወት ላይ ትልቅ ጥፋት እንዳጠፋ ነገሩት። ግን እሱ የትምህርት መንገድ የእሱ መንገድ እንዳልሆነና እሱን ወደ ስኬት ሊያደርሰው እንደማይችል በልቡ ያውቅ ነበር። ኤክስኢ ስናይፐር ገና የሃይስኩል ተማሪ እያለ የተለያዩ ስራዎችን የሞከረ ሲሆን ከነዛ መካከል የፈጠራ ስራዎች፣ ዩቲዩብ እና አትሌቲክስ ዋናዎች ነበሩ። የእሱ ዓላማ የተለያዩ ነገሮችን በመሞከር ስኬታማ መሆን ነበር። እናም ለዛ ሲል ነው የማይገናኙ የሚመስሉ ብዙ ስራዎችን የሞከረው። እናም ትምህርቱንም ሲወድቅ ህይወቴ ተመሰቃቀልና ተበላሽ አላለም። የምፈልገውን ለማድረግ ብዙ ጊዜ አገኘው ብሎ ነበር ፈጣሪውን ያመሰገነው። እናም ህልሙን ለማሳካት በአንድ ወር ጊዜ ውስጥ ወደ አዲስ አበባ ተዘዋወረ። አዲስ አበባ ላይም የራሱን 4x4 የሆነ ቤት በመከራየት ዩቲዩብ እና ሶሻል ሚዲያ ማኔጅመንት መስራት ጀመረ። ግን በሚያገኘው ገቢ ደስተኛ አልነበረም። እሱ ከዚህ የተሻለና በቀላሉ ሀብታም ሊያደርገው የሚችለውን መንገድ ይፈልግ ነበር። እናም ያኔ ነበር ከፎሬክስ ትሬዲንግ ጋር የተዋወቀው። እሱም ይህ መንገድ እሱን ስኬታማ የሚያደርገው መንገድ እንደሆነ ለመረዳት ብዙ ጊዜ አልፈጀበትም። እናም የፎሬክስን መጽሐፍ በማንበብና የተለያዩ ቪዲዮዎችን በማየት ራሱን በራሱ አስተማረ። እናም የመጀመሪያ ትሬዲንጉን ትሬድ ለማድረግ የሚያስፈልገውን $100 በመስራት ትሬዲንጉን ብሎ ጀመረ። ግን በሚያሳዝን ሁኔታ በ24 ሰዓት ውስጥ በብዙ ልፋት ያገኘውን $100 በቀላሉ አጣ። ግን እሱ ተስፋ ሳይቆርጥ ደግሞ ራሱን ማስተማር ቀጠለ። እናም ከብዙ ጊዜ በኋላም $100 በማግባት ትሬድ ማድረግ ጀመረ። ግን እሱንም በአንድ ሳምንት ውስጥ አጣው። ተስፋ መቁረጥ የማያውቀው ኤክስኢ ስናይፐር ችግሩ ምን እንደሆነ ለማወቅ ደግሞ መማርና ማጥናት ጀመረ። እናም ችግሩ ምን እንደሆነ በማወቅና የራሱን የትሬዲንግ ስትራቴጂ በመስራት ደግሞ በ$25 ትሬዲንግ ጀመረ። እናም ያኔ ነበር ታሪኩ ለአንዴና ለመጨረሻ ጊዜ የተለወጠው። በ$25 የጀመረው የትሬዲንግ ስራ በአንድ ወር ውስጥ $500 ፕሮፊት አገኘበት። ይሄ ሁሉ ሲሆን ግን በ6 ወር ነበር። እናም ለቤተሰቦቹ ገንዘብ በመላክ ዩኒቨርሲቲ ከነበረው ወንድሙ የተሻለ መሆኑን አሳየ። ከዛ በኋላም ቤቱን በማስፋትና ትሬድ የሚያደርግበትን የተሻለ ኮምፒውተር በመግዛት ትሬዲንጉን ቀጠለበት። እናም በወር በአማካኝ ከ5,000 እስከ $10,000 ማግኘት ጀመረ። እናም የተሻለ ህይወትን ለመኖር ህልሙንም ለማሳካት ወደ ዱባይ ለመኖር ሄደ። እዛም የተሻለ ቤትና መኪና በመግዛት ራሱን ከናጠጡ ሀብታሞች መካከል አስመዘገበ። ይህ ሁሉ ሲሆን ግን ገና የ21 ዓመት ወጣት ነበር። አሁን ላይ 23 ዓመቱ ላይ ሲገኝ ህይወቱ ላይ ሊያሳካቸው የሚፈልጋቸውን አብዛኞቹን ነገሮች አሳክቷል። የራሱን ቤትና መኪና መግዛት፣ ለቤተሰቦችና ለተቸገሩ ወገኖች ማገዝ፣ የሀጅ ጉዞ ማድረግና የተለያዩ ሀገሮችን መጎብኘት ችሏል። የኤክስኢ ስናይፐር ህይወት እኛን ብዙ ነገር ሊያስተምረን ይችላል። የአንድ ጊዜ ለጅም ቤት መክፈያ $300 አጥቶ ቤቱ ላይ ይሰራ የነበረው ልጅ አሁን ላይ በዱባይ በሚገኙ ቅንጡ ጅም ቤቶች $3,000 በመክፈል ጅም እየሰራ ነው። ያ የሚበላው አጥቶ በፎሬክስ ላይ ተስፋ አድርጎ ሌሊቱን በሙሉ በፎሬክስ ግራፍ ላይ ትሬድ እያደረገ ያድር የነበረው ልጅ አሁን ላይ በዱባይና ሌሎች ሀገሮች በሚገኙ ሆቴሎችና ሪዞርቶች የፈለገውን እየበላና በምቾት እየተኛ ህይወቱን እያጣጣመ ይገኛል። ከዚህ ሁሉ ስኬት በስተጀርባ ግን ተስፋ አለመቁረጥ፣ ታታሪነት፣ ትዕግስትና ለራስህ ታማኝ ሆኖ መስራትን እንማራለን። ስለዚህ አንተም ተስፋ ሳትቆርጥና ለራስህ ታማኝ ሆነህ ከሰራህ ስኬታማ የማትሆንበት ምንም ምክንያት የለም። አስተውል፣ ስኬት ከአንድ እርምጃ ይጀምራል። ስለተመለከታችሁት አመሰግናለሁ። ይህንን ቪዲዮ አስተማሪና አነቃቂ ሆኖ ካገኛችሁት ሰብስክራይብ እና ላይክ ማድረግ እንዳትረሱ። ሐሳብና አስተያየታችሁን ኮሜንት ላይ አሳውቁኝ።
በቀጣይ በሌላ አስገራሚና አስደናቂ ስኬት ታሪክ እስከምንገናኝ ባይ